የቀበሌ ቢሮ ገብቶ አገልግሎት የሚባለውን ቢሮ እንደዛ አድርጎ መካዝኑን ሰብሮ ምን እንደሚያገኝ አይታወቅም። አገር ጠብቃለሁ እያለ ግን እንደዛ አድርጎ ብትንትኑን ያወጣበት አግባብ አለ። ስለዚህ ከዚህ ከዘራፊውና ከወንበዴው ኃይል የምንረዳው ነገር አንደኛ የቀበሌዎችን እያንዳንዱ ቢሮዎች እየፈለገ ሰነድን ማጥፋት የማህበረሰብ ኑሮን በሰላምና በመልካም ኑሮ እንዳይኖር እየመዘበርና እንደዚህ እያሳቀቀ የሚገኝበት ሁኔታ ነው ያለ። ስለዚህ አድማጭ ተመልካቾቻችን ይህን ነገር አይታችሁ ለአንድና ለመጨረሻ ጊዜ ይህን ዘራፊ እና አውዳሚ ኃይል ለመጨረሻ ጊዜ ማውደም እንዳለብንና እስከ መጨረሻው ጊዜ መፋለም እንዳለብን እንድትረዱ እንፈልጋለን። ያው እንደዚህ የሰበሩት ይሄ እንግዲህ ማለት የተክሌ ተራራ ቀበሌ ቢሮ ነው። ነገር ግን ምንም እንደሚያገኙ አይታወቅም። መካዝኑን በዚህ ልክ ሰብረውታል። ወረቀቶች እንደዚህ ብትንትን ይሄ ሁሉ የቀበሌ ሰነድ ነው። ማህተሞች አሉ። ይሄ አሁን አሪፍ መካዝን ነው የነበረ፣ ግን ሰብረው እንደዚህ በዚህ መንገድ አውድመው ወጥተዋል። ለቀጣይ እስኪ ወደለው እንሂድ። ይሄም እንደዚህ በምታዩት ልክ ይሄንም እንደዛ አድርገው ብትንትኑን አወጣውታል። ስለዚህ ከዚህ ኃይል አገርን ነው ወይስ ህዝብን ነው ማንን ነው የሚጠብቅ? ማንን ነው ገሎ ከማን ጋር መኖር እንደሚችል ለማወቅ በጣም አስቸጋሪና አዳጋች ነገር ነው። ሰነዶችን በዚህ ልክ በታትኗቸዋል። ያው እንደዚህ እንደዛ አድርጎ እዚህ ጋር የነበሩ እቃዎች አሉ፣ አውዳድሟቸዋል። ሰነዶችን ብትንትናቸውን አወጧቸዋል። ያው በቅጡኛ ሸክፈናቸው ነው እንጂ በዚህ ልክ እንድትረዱ እንፈልጋለን። ሌላ የተዘረፈ የለም። ችግር የለውም። የአማራ ብድርና ቁጠባ ተቋም ነው። ነገሩ ግን ተቋሙ በዚህ ልክ ገብተው አውድመውታል። እነሱ ሁሌም የቀበሌን ሀብትና ንብረት እንዲሁም የሀገሪቱን ንብረት እያወደሙ ያሉበት ሁኔታ ነው። ይኸው ይህ ወንበር አሁን ፊት ነገር ነው። ይህ እንደዛ አድርገው አገራርተው እንዳልሆነ አድርገውት ነው ያሉት። ምን ማለት እንዳለብን ግራ ነው የሚገባን። ስለዚህ ይህን አሁን ህግን እያስከበረ ነው ወይስ ማንን እያስከበረና ማንን እየጠበቀ እንደሆነ አናውቅም። ብዙ ዘረፋዎች፣ ብዙ ወንጀሎች ተፈጽመዋል። ይሄ የአማራ ብድርና ቁጠባ ተቋም ነው። መጋዘናዎች ነበሩ። ምን በቁጥር ያልታወቀ ገንዘብ ተዘርፏል። እሱን አጣርተን በደንብ ምን ያክል ገንዘብ እንደሆነ ማወቅ እንችላለን። ወደዚህኛው ስንመጣ እዚህ መካዝን ላይ ያልታወቀ ገንዘብ ያው ገንዘብ ያዙ በወቅቱ ስላላገኘ ነው ገንዘብ ነበረው። ስለዚህ ገንዘቡ ሙሉ በሙሉ እንደዘረፉት መረጃዎች ያመላክታሉ። ያው ቁልፉ እንደምታዩት በአፈሙዝ በመደብደብ ዳዱ በማድረግ ደግሞ እንዳያገለግል በማድረግ ነው የሰበሩት። ያው የነሱ ግላዊ እንጂ ሀገርና ሕዝብን ለመጥቀም እንዳልመጡ እንድትረዱ እንፈልጋለን።